ከመቼውም ጊዜ በላይ እየሰራ ነው። ከመቼውም ጊዜ በላይ ገንዘብ እያገኘ ነው። ግን አእምሮ ቀስ በቀስ ልክ እንደ ኦቨርሄትድ ኮምፒውተር ክላሽ ሊያደርግ ተቃርቧል። በዚህ 2026 ያለው ያልተረጋጋ ጠንካራ ኢኮኖሚ ውስጥ ሰርቶ ብቻ ማለፍ በቂ አይደለም። የአእምሮን ትኩረት ወይም ኒውራል ኦፕቲማይዜሽን መጠበቅ አለበት። ዛሬ ኤአይ ፓወርድ ሜዲቴሽን ቱልስ በቀጥታ ከምሰራበት የሥራ ፍሰት ወይም ወርክ ፍሎው ጋር እንዴት ማዋሃድ እንደሚቻል አሳያለሁ። ገንዘብንም ሆነ አእምሮ ጤናህን ለመጠበቅ እንኳን ደህና መጣችሁ ወደ የዝናት ዩቲዩብ። በዚህ ቻናል ላይ ከዜሮ ተነስተን በኦንላይን ስራ ወራዊ $500 ማግኘት እንዴት እንደምንችል ደረጃ በደረጃ እናያለን። ዛሬ ግን ትንሽ የተለየ ርዕስ ይዤ መጥቻለሁ። ብዙዎችን ስለ እንዴት ገንዘብ እናገኝ ብቻ እናወራለን። ስለ እንዴት ሳንፈርስ ገንዘብ እናገኝ ግን አናወራም። ፍሪላንስ የምትሰራ፣ ኦንላይን የምትሰራ ወይም የራስህ ገቢ ቫሪያብል ኢንካም ያለህ ከሆንክ ይህ ቪዲዮ ላንተ ነው። ምክንያቱም ገንዘብ ማጣትን መፍራት፣ ደንበኛ መጠበቅ፣ ፔመንት መዘግየት፣ እነዚህን ሁሉ በእውነት አእምሮን ያደክማሉ እና ያ ድካም ብዙ ጊዜ ወደ ስራችን ጥራት ይተላለፋል። ዛሬ የምናየው አንደኛ ለምንድነው ኦንላይን ስራ ሰሪዎች የአእምሮ ጤና የሚበዛባቸው፣ ሁለተኛ ቴች ኢኔብልድ ማይንድፉል ምንድነው፣ ሶስተኛ በተግባር ልትጠቀምባቸው የምትችላቸውን ኤአይ ሜዲቴሽን አፕስ እና ቱልስ፣ አራተኛ እነዚህ መሳሪያዎች ወደ ዕለታዊ የስራ ሩቲን እንዴት ማካተት እንደሚቻል፣ አምስተኛና የመጨረሻው ቀላል የ7 ቀን ፕላን ልሰጣችሁ ነው። ቻናሉ ሰብስክራይብ ካላደረጋችሁ አሁን ያድርጉ። ምክንያቱም ወደፊት ተጨማሪ እንደዚህ አይነት ፕራክቲካል ጋይድስ ይዤላችሁ ስለምመጣ። የመጀመሪያው ችግር ለምን የኦንላይን ገቢ ጭንቀት ይፈጥራል? እስቲ ቁም ነገሩን እንመልከት። ባህላዊ ስራ ላይ ያለ ሰው በወር መጨረሻ ደሞዙን በእርግጠኝነት ያውቃል። እኛ ግን በኦንላይን ስራ ወይም ፍሪላንሲንግ ላይ ያለን ሰዎች ይህን ማረጋገጫ ያለን። ይህን ያልተረጋጋ ገቢ የሚባለው በራሱ የአካልና በአእምሮ ላይ ጫና ይፈጥራል። አንደኛ የማይቋረጥ ኖቲፊኬሽን ቼኪንግ፣ ደንበኛ ምላሽ ሰጠ ወይ፣ ክፍያ ገባ ወይ። ይህ ልማድ አእምሮን ዘና እንዲል አይፈቅድለትም። እኛ ሁልጊዜ ኦን። ሁለተኛ የንጽጽር ጫና፣ ማህበራዊ ሚዲያ ላይ ሌሎች ስኬታቸውን ብቻ ስናይ የራሳችን መደበኛ ውጣ ወረድ የበለጠ አስቸጋሪ አድርገን እናየዋለን። ሶስተኛ የድንበር ማጣት፣ ስራና እረፍት ጊዜ ድንበር የላቸውም። ላፕቶፕ ሁልጊዜ ክፍት ነው፣ ስልክ ሁልጊዜ ከጎነ ነው። ይህ ማለት አእምሮ በስትክክል ስራ አልቋል ብሎ የሚያልፍበት ጊዜ ትንሽ ነው። እናም ውጤቱ ምንድን ነው? ድካም፣ ትኩረት ማጣት፣ ትክክለኛ ውሳኔ ያለመወሰን እና በጣም መጥፎ ደግሞ ገንዘብ ነክ ውሳኔዎችን ከፍርሃት ተነስተን ማድረግ። ለምሳሌ በፍርሃት ተነስተን ርካሽ ስራ መቀበል ወይም ደንበኛ ላይ ተገቢ ያልሆነ ዋጋ ማስቀመጥ አለመቻል። ስለዚህ ጥያቄው ገንዘብ ስናገኝ አእምሯችንን እንዴት እንጠብቅ? መልሱ ባህላዊ ብቻ ሳይሆን ቴክኖሎጂም የምንጠቀምበት መንገድ ነው። ሁለተኛ ቴች ኢኔብልድ ማይንድፉልነስ ምንድን ነው? ቴች ኢኔብልድ ማይንድፉልነስ ማለት ቀላል ነው። የሜዲቴሽን እና የሜንታል ክላሪቲ ልማዶችን ከቴክኖሎጂ ጋር ማዋሃድ ማለት ነው። በተለይ ደግሞ ሁለት ትልቅ ችግሮች አሉ። አንደኛ ኤአይ ድራይቭን ሜዲቴሽን አፕስ። እነዚህ መተግበሪያዎች የአንተን ሙድ፣ ስትረስ ሌቭል እና ልማድ ተከትለው በእያንዳንዱ ቀን ለአንተ ብቻ የተመጠነ ሜዲቴሽን ሲዥን ይሰጠዋል። ሁለተኛ ባዮሜትሪክ ፊድባክ ቱልስ። እነዚህ ደግሞ የልብ ትርታህን፣ ሀርት ሬት ቫሪያቢሊቲ፣ የእንቅልፍህን ጥራት እና የጭንቀት ደረጃህን በሪል ታይም የሚለኩ ናቸው። ለምሳሌ ስማርት ዎች ወይም ፊትነስ ድሪንክ ብትለብስ ጭንቀትን እየጨመረ ሲሄድ ራሱ ያሳውቃል። እነዚህ ሁለቱ ተዳምሮ ምን ይሰራሉ? ምናልባት ደንበኛ ኢሜል በስተኋላ አንተ ውጥረት ውስጥ ገብተህ እያለ ሰዓትህ ላይ ያለው ባዮሜትሪክ ሴንሰር ይህንን ይለያል እና ስልክ ላይ ያለው አፕ ራሱ 2 ደቂቃ ብሪዚንግ ኤክሰርሳይዝ ላደርግ ትፈልጋለህ ብሎ ያሳውቃል። ይህ ማለት ጭንቀትን ከመድረሱ በፊት መከላከል ማለት ነው፣ ጭንቀት ከመጣ በኋላ ምላሽ ከመስጠት ይልቅ። ይህ ብቻ ሳይሆን አንዳንድ አፕስ የስራ ሩቲን ካላንደር ጋር ተያይዘው በእያንዳንዱ ትልቅ ስብሰባ ወይም ዴድላይን በፊት አጭር ማይንድፉል ብሬክ ይመድቡልሃል። ሶስተኛ ተግባራዊ ቱልስና አፕስ ደረጃ በደረጃ። እስቲ ወደ ተግባር እንግባ። እነዚህ መሳሪያዎች የት እናገኛለን? ለሄድ ስፔስ እና ካልም የሚባሉ አፕስ በኤአይ የተደገፉ ፐርሰናላይዝድ ሜዲቴሽን ፕሮግራምስ አላቸው። ሁለቱም ፍሪ ትሪያል አላቸው እና በተለይ ወርክ ስትረስ የተዘጋጁ ክፍሎች ወይም ሴክሽን አላቸው። እነዚህ በአማሪክ ማግኘት ባትችልም ጋይድድ ብሪዚንግ ኤክሰርሳይዝ በምስልና በድምፅ ብቻ ስለሚመሩ ቋንቋ እንቅፋት አይሆንም። ለባዮሜትሪክ ፊድባክ ውድ የሆኑ መሳሪያዎችን ልትገዛ ይግድ አይደለም። ስልክ ላይ ያለው ተራ ሄልዝ አፕ እንኳን የልብ ትርታን መከታተል ይችላል። ካልፎርት ማግኘት ከቻልክ ደግሞ ሙሴ ሄድባንግ ወይም ኦራ ሪንግ የተባሉ ቱልስ አሉ። እነዚህ ደግሞ በጣም ትክክለኛ የስትረስ ትራኪንግ ይሰጣሉ። ለወርክ ፍሎ ኢንቴግሬሽን እዚህ ላይ ነው ብልነት የሚያስፈልገው። ለምሳሌ ጉግል ካላንደር ላይ በእያንዳንዱ 90 ደቂቃ የስራ ክፍለ ጊዜ ወርክ ብሎክ መካከል 5 ደቂቃ ማይንድፉልነስ ብሬክ በረሃ ግብር ማድረግ። ትልቅ ደንበኛ ስብሰባ ወይም ፔመንት ኔጎቲዬሽን ከመጀመር በፊት 2 ደቂቃ ብሪዚንግ አፕ መክፈት። ገንዘብ ነክ ውሳኔ ከማድረግ በፊት ለምሳሌ ኢንቮይስ መላክ ወይም ስራ አለመቀበል አጭር ጊዜ ወስደህ ባዮሜትሪክ ደረጃህን ማየት። ይህ ማለት ቴክኖሎጂው ስራህን አያዘገየውም፣ ይልቁንም ትክክለኛ ውሳኔ እንድትወስን ይረዳል። ምክንያቱም በፍርሃት ወይም በድካም ተነሳስተህ ውሳኔ አታደርግምና። ወደ ዕለታዊ ልማድ እንዴት እናደርገው? ይህንን ሁሉ ማወቅ አንድ ነገር ነው፣ በተግባር ማድረግ ግን ሌላ ነው። ስለዚህ ቀላል 3 ደረጃዎች ፍሬምወርክ ልስጣችሁ። ደረጃ 1 ጠዋት
ወይም ሞርኒንግ አንከር። ስራ ከመጀመር በፊት 3 ወይም 5 ደቂቃ ጋይድድ ብሪዚንግ ወይም ሜዲቴሽን አድርግ። ይህ የቀኑን ስሜት ቶን ይወስናል። ደረጃ 2 በስራ ውስጥ ማይክሮ ብሬክስ ማድረግ። በእያንዳንዱ ትልቅ የስራ ታስክ መካከል ስልክህ ወይም ሰዓትህ ስትረስ ፒክ ካሳየ 1 ወይም 2 ደቂቃ ፖዝ ማድረግ። ይህ ትንሽ የሚመስል ቢሆንም በጊዜ ብዛት ትልቅ ለውጥ ያመጣል። ደረጃ 3 ማታ ሻትዳውን ሪቹዋል ማድረግ። ስራ ስትጨርስ ላፕቶፕ ወይም ስልክህን መዝጋት ብቻ አይበቃም። አእምሮህን ስራ አልቋል ብሎ እንዲያውቅ የሚያደርግ አጭር ልማድ ያስፈልጋል። ይህ 5 ደቂቃ ሜዲቴሽን ወይም ጆርናል ሊሆን ይችላል። እነዚህን 3 ደረጃዎች ብቻ ለ7 ቀናት ብትሞክር ልዩነቱ በራስህ ታየዋለህ። ትኩረት ይሻሻላል፣ ውሳኔዎቹም የተሻሉ ይሆናሉ። 5ኛውና የመጨረሻው ደርሰናል። ለምን ይህ ለገቢ ወሳኝ ይሆናል? እስቲ ወደ ዋናው ነጥብ እንመለስ። ይህ ሁሉ ከገንዘብ ጋር ለምን ያገናኘዋል? መልሱ ቀላል ነው። ተዳክሞ ወይም ተጨንቆ የሚሰራ ሰው ደንበኛ ላይ በትክክለኛ ዋጋ አይደራደርም፣ ስራውን በጥራት አይጨርስም፣ ትክክለኛ እድል ሲመጣ በፍርሃት ያመልጠዋል። በተቃራኒው ግን አእምሮው ግልጽ የሆነ ሰው በራስ መተማመን ተደራድሮ ተገቢ ክፍያ ይፈጽማል፣ የረጅም ጊዜ እቅድ ማውጣት ይችላል፣ ከአንድ ደንበኛ ውድቀት አሊያም ከወርሃዊ ገቢ መቀነስ በኋላ ፍጥነት ማገገም ይችላል። ስለዚህ ማይንድፉልነስ ማለት ለስሜት ጥሩ ስሜት እንዲሰማን ማለት ብቻ አይደለም፣ በቀጥታ ወደ ገንዘብ ውሳኔ ጥራት የሚተረጎም ክህሎት ነው። እንግዲህ ዛሬ ያየነው ገንዘብ ማግኘት ብቻ በቂ አይደለም። አእምሮን ሳትጠብቅ ገንዘብ ብቻ ማሳደድ በመጨረሻ ሁለቱንም ያሳጣል። ስለዚህ ዛሬ ጀምር። አንድ ትንሽ ልማድ ምረጥ። ጠዋት 3 ደቂቃ ብሪዚንግ ወይም ማታ 5 ደቂቃ ጆርናል እና ለ7 ቀናት ሞክር። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሰብስክራይብ ማድረግ አትርሱ።